ሰላም 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 ቤተሰብ ዶያ ባድወልዶ ያሽነትኒዶ ያሽነትኒዶ ያፈያ ያማላሽ ደሽም ባላሂዶ ሰላም እንግዲህ ወደ አራዳ ልጆች ዛሬ ደግሞ በሌላ ባበደ ቪዲዮ ተከስተናል። እንግዲህ ዩቲናስ ሌላ ዓለም ላይ ገብታለች እያየ ነው እንደሆነ ሌላ ነገር ጀምራለች። እንግዲህ ዛሬ የዩቲናስን ቪዲዮ እንመለከታለን። አብራችሁን ቆዩ፣ ይመቻችሁ። ሜካፕ ሌላ ዓለም ላይ ነው። ሜካፕ ደግሞ ለሲኒማ ነበር መሰለኝ የታሰበው የሚመስል ጧታቸው ነበር። ሜካፕ አንደኛ ነው። በስመ አብ እንዴ ኦከለቲስም አለ። ኦከለቲስም ተሳትፏል። አራራ ያበደ ነው ማለት ነው። ኦከለቲስም አለ። ኦከለቲስ ጀግና ግና መብርሃንን በጣም ጀግና ነች። በቃ ትችላለች። የሆነ ለምን ወደ ሲኒማ እንደማትመጣ መድኃኒት ነው ምንድነው አለበሰችው። ተስራክራኪ ባሏ ነው ይሄ ነው። ነይ ወደዚህ መሸልሽ ደግሞ ምንም ጎልሽ ነው የምታረንብኝ። ቤቱ ራሱ ሌላ የገጠር ቤት ነው የሚመስለው። ፋሚሊ እንትን ፊልም ትዝ አለኝ እኔ ይሄን ሳይው መላኩ ልጅ ሆኖ የሚሰራበት ፊልም ምን ነበረ በእናታችሁ? የቢስቁጣ ምናምን ያለበት ፊልም። ኧረ በስመ አብ ኧረ ማርያም ረሳሁት። ብቻ እሱን ኮሜንት ላይ አስታውሱኝ። እሱ ፊልም ነው ትዝ ያለኝ። ኧረ ቀጥቅጬ ስላር ነው ቤቱ ቅርጹ ምናምን እንዳለ ግደስኩ ምስጋና መሆኑ ነው። ኦኬ አይነ ስውር ነች አታይም። ኦኬ አሁን ገባ እኮ ወደ ጎን ባላየ እያስታጠረች ነው ሲሆን ኧረ ባሽ ከፍቶ ይህ ወከለቲስ ምንድን ነው የሚሰራው? ምንድን ነው እዚህ ቤት ደግሞ አስተያየቱ ሻፍ ጋር መሰለኝ። አልበላም አልክ። በቃ ግድ የለም አንተ ብላ። እያያችሁ ነው ፊት የፊት አክሽን እያያችሁ ነው። እኔ እኮ አንደኛ እኮ ነው እናቴ ተሙት አልቀይዳ እኮ ነው የሚመስለው። በስመ አብ ይመሸው። ትውስታ ነው። ሰውየው ሞቷል። የእሱ ለቅሶ ነው። ትወና ሌላ ጥግ ላይ ነው። ሹፍ አስተያየት ጺሙ ሌላ ነው ነው የእሷ ትወና ግን በቃ ለሪል ነው የሚመስለው። ፕሮፌሽናል ማርያምን በስመ አብ በጣም ነው የምትችለው። በጣም አምባር ስታሳዝን ባሏ ድንገት ሞተ። ምን ያህል በወድሽ ነው ወንድሜን ስትገልጽ አታስመስ። ለመሬት ስትል ቆመህ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እንዲህ ባሏን እሱ ነው እንደገደለው ፋሚሊ እሱ ነው እንደገደለው ነው ያልገባኝም። እዚህ ጋር እሱ ነው የገደለው ነው እሷ ነች? አንቺ ግን ብርሃንሽን ያሳጣሽ ማለት አያለኝ። ማን የገደለው? እሱ ነው። ግርማ ማለት አያለኝ። ኧረ ዳሽ አይኗን ያጠፋው እሱ ባልየው ነው እንዴ?
አረ ባላየ ለጎን እየተፋች ነው። አረ ጨውዬ ባላየ ለጎን ሚሻ ስታሳዝነው በቃ የባልየው ወንድም ነው። አሁን ገብቶኛል። የባልየው ወንድም ነው። በቃ ከዚህ በኋላ እሱ ነው ሲጮትባት ነው። በቃ እሱ ነው መሰለኝ የገደለው። እሱ ነው መሰለኝ የገደለው። ጀለስ ደግሞ ማነች? አረ እንዳታየው እየተደበቀ አረ ጨውዬ እንዳታየው እየተደበቀ ነው። አረ ቄራ ተናደርሽ አምባር? አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር፣ ሰላም ዋይ። እሺ አምባር፣ ቻው። ፋሚሊ ያው አዲስ ቻናል ስለሆነ እግረ መንገዳችሁን ሰብስክራይብ ላይክ እያደረጋችሁ ነው። ሰብስክራይብ አድርጉ። ቢያረዳጆች ይመቻችሁ። ሰብስክራይብ አድርጉ። አዋበዱ ቪዲዮዎች ነው ከዚህ በኋላ የምንመጣው። በቃ እንዲህ ፊልም ማን ነው? ይሄ ቦታ ማን ቃል ኪዳን ጥበቡና ታሪኩ ባባ አብሮ የሰሩበት ቦታ ነው። አንድ አብሮ የሰሩት ፊልም አለ። እሱ ቦታ ነው። የወይን ለቀማ ነው። እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽው ምን እየተከተልሽ? አይነ ስውራ ወይን መልቀም ነው የምትሰራው። እኔ የምልሽ ስንት ነው የጎደለሽ? እሾህ ምናምን የለም። ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነው። አሁንስ ምን ለየው? ሲሞኝ የመሞት አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ? አይነ ስውራ አይል ነው የምትጠቅመው። ትክክል ነው። እኔ መንደሩ ራሱ ያ የቢስ ፊልም የተሰራበት ምናምን ነው የሚመስለው። የቢስ ቁጣ ምናምን የሚለው ድራማ ልጄስ እንዴት ረሳሁት? ልጄስ የሚለው ድራማ የተሰራበት መንደር ነው የሚመስለው። ማርያምን አንደኛ ነው ግን መስማ በጨለማ በሩ ተከፍቷል። ወንድምየው እየጠበቃን ነው። ማን ነው? አምባሬ የመሸበት እንግዳ አታሳድሪ። በያሚጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። አረ ሊበላ ፍርፍር ሊበላ ጀግኔ ፍርፍር ሊበላ ወረችለት። ወዴት ወደ ኋላ ትንሽ ወደ ኋላ። አረ ፍርፍሩን አትበላም? ቆጭ አምባሬ አበይ ኦኬ። ጠርጥሯት ነው እንዴ? እንደማትወደው ያውቃል። ጠርጥሯን ነው። ወዴት ተቀጠቀባል። ለላሽ ዋጫ ነበር። ዘቀበይ ጨርሻት። ወዴት ነው የምትይዩ? ሳትውጪ አበይ ወከለቲ ስራሱ እኮ ጠፋ። ማርያምን አንደኛ እኮ ነው ወከለቲ ስራሱ። ፊቱ ሌላ ነው ፊቱ። በቃ አይገፋም። በስመ አረ በስመ አብ። ይኸው በቃ ፍርፍሩን ሊበላ ነው። ያራዳዞች በቃ ይኸው ፍርፍር ሊበላ ነው። ፍርፍርሽ ናፍቆኛ። ይኸው ፍርፍር ሊበላ። በስመ አብ። ዩቲናስ ሌላ ደረጃ ላይ ነች። የካሜራ ጥራት ምናምን በቃ አንደኛ። የወንድሙ ሚስት ነበረች። በስመ አብ
استاذ አምባር አጎት ሲልክ ጀለስ ተኛለች ብሎ የሚደበቀው ነው። ደብዳቤዎቹን ይዘና ፖስታ አመላላሽ ነው። ደህና ነሽ ግን አምባር? ፖስታ አመላላሽ ነው። አለላሽ እስከዛሬ ፖስታውን አይልከውም። በስማም የላከች ፖስታ ለቤተሰቦቹ የላከች ነው። በስማም እናቴ ትሙት እመብርሃንን ነው የምላችሁ። አክቲንጓ ሌላ ሌቭል ላይ ነው። ሌላ በቃ ሌላ ሪል ሲኒማ ከሚሰሩት ሁላ ከአንዳንዶቹ በጣም ነው የምትበልጠው። በጣም በቃ ደረጃዋ ከፍ ያለ በቃ ሪል። ኧረ በስማም ማርያም ትችያለሽ። አጨብጭበናል። ጀግና ነሽ። እኔ እኮ የአምላክ እንጀራ ልጅ ነኝ። እኔ እኮ ምን አደረኩኝ? አላሳዝነውም እንዴ? ጀለሷ ማብራት አለቀሰች። ታሳዝናለች እኮ። እኔ ራሱ ባለቅስ ማርያም ባያልመጣም እንጂ ኑሮዬ ነው ያስለቅሰኝ። እኔ ከተማ በቃ ሪል ልጅ የተሰራበት ከተማ ነው። በሩን በደንብ ዝጊ እሺ። ኧረ ወቀለቲ ስደጌ ባለጫ አምባር አይሰክስም እንዴ? አምባሬ ሚስጥረኛሽን ኧረ እንዳከፍችል ስታሳዝናውን የምር አሳዘነችኝ። ወይኔ ወቀለቲ እስከ ገማ ነው በቃ ድጌ ባልጫ ይመጣል። ትናንት ፍርፍር በልቶ ጋሞ በእናትህ ኧረ በቃ ሰክስ ሊገነጥለው ነው። ወቀለቲ እስከ ገማ ኧረ በስመ አብ አሳዘነችኝ። ወይኔ እቺ ደብዳቤ ጻፊ ነች ማለት ነው። ጀለስ ደብዳቤ ግን ደብዳቤውን አይልከውም። ምን እሺ ነው ጀምበር ያምባር ኧረ ጉዴ አይሳቅም። ኧረ አይሳቅም። ምን እሺ ነው አይሳቅም። ምን ነው ኧረ አይሳቅም። ግን ታውታ አይሳቅም። አሳዘነች። እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው አጎትዬ። ያላላ ልጆች ሰብስክራይብ እያደረጋችሁ ኧረ ጠፍቼ እንኳን የምሄድበት እናት የለኝ አባት የለኝ። እሱ አላለቀሰ ግን አሳዝኗለች። ጻፈላት አሁን ሊልክ ሆኖ መሰላት አሳዝኗለች። ነፃነት ይልግዛ ወቀለቲስ መደበሪያ ጋበቃ በስመ አምባር እሺ አምባር ወይ አምባር ደብዳቤ መጣ እንደተላከላት አምባር ደብዳቤ ደብዳቤ መልሰት አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አለ። አቤት ምን ሰማሁት? ዳሽን አፕ ሱፐር አፕ ነው ያለው። የዳሽን ባንክ ሱፐር አፕ ነው ያለው። ማስታወቂያ ነው እንዴ? የዳሽን ባንክ ማስታወቂያ ነው እንዴ?
እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉ። ጀለስ ብቻ ላቦሮች አንቺ እንደምን አይዞሽ አዲስ አበባ ስትደርሺ በቃ ቤቷን ጥላት ነው ቀለጥስ እንዳያገኝሽ። ሬንጅ ሮቨር ዳሽን ባንክ እንትን ነው መሰለኝ ማስታወቂያ ነው መሰለኝ። የፈጠነ ቅልጥፍና ያላቸው አሰራር ምናምን በቃ የፈጠነ ጨራረሰ ገንዘቧን ተቀበለች። አረዳሽ ማስታወቂያ ከሆነ ግን በቃ አንደኛ ነው ሚካኤል። የሆነ ነገር ልብ ወጨቀለ ወጨቀችለት። መጀመሪያ ግን ላቦሩ መስሎኝ ነበር፣ ግን አሁን ስጠረጥር ፎንቅ አለበት መሰለኝ። ሜም እንደወቀለጥሽ ፎንቅ አለበት ጀለስ መሻል አጎቷ ጋር ልትሄድ አንደኛ ጸጥታ። አረ ጀለስ ምን ሽ ነው? ፎንቅ አለበት ጭራሽ ይከተላታል እየሮጠ። አረ በቃ ተመለስ። እሷ ግን ጆሮዋም ችግር አለበት መሰለኝ። ብቻ መብርሃንን አንደኛ ስራ ነው። በቃ አጨብጭበናል። በጣም ትችያለሽ፣ በርቺ፣ እንዳታቋርጪ። አንደኛ ስራ፣ አንደኛ ዩቲናስ